የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። ይሄን ልብስ የሰጠን ጌታ እርቃኑን ውሎ ነው። አሁን ሁላችሁ እኮ የብርሃን ልብስ አላችሁ ታውቃላችሁ። እንደ ሁላችሁ በ40 ቀን በ80 ቀን ሰው ክርስትና ሲነሳ እኮ ልብሱ እንዳይበሰብስ ብለን አይደለም ልብሱን አውልቀን የምናጠምቀው። አሁን ይሄን ሳይሆን የምትለብሰው ክርስቶስን ልትለብስ ነው ብለን ነው ልብሱን የምናወልቅለት። ሲጠመቅ ክርስቶስን ለለበስ ነው ከ40 ቀን ከ80 ቀን ጀምሮ ምእመናን የታደልን ነን። እውነቴን ነው። አሁን እኮ ክርስቶስን ለብሰን ነው የምንንቀሳቀስ። ይገባችኋል? ይገባችኋል? ትልቅ ልብስ ገዝታችሁ ስትመጡ እንዴት በሰው መሃል እንዴት እንደምትሄዱ የማያረጅ ብል የማይበላው ሞትን የሚያሻግር የሞትን አይን ከጸዳለ ብርሃኑ የተነሳ የሚያውር ልብስ ነው የምንለብሰው እኛ። ያንን ለማድረግ ጌታ እርቃኑን ዋለ፣ ታመመ። በሕማሙ ደግሞ እኛን ሕማም አጠፋ። ሞተ። ሙቶስ በሞቱ ሞትን ገደለው። በሞቱ ደምስሶ ለሞት በሱ ሞት ሞትን አጠፋው። ያ በዕለተ ዓርብ ጌታ ተሰቅሎ ከዛሳ ስጋውን ደሙን ነፃነትን ልጅነትን ሰጠን አልኳችሁም። ከዛስ ቤተክርስቲያንን ሰጠን። ደግሞ በዕለተ ዓርብ እዚያው ጎኑ ሲወጋ ከጎኑ በፈሰሰው ደም ቤተክርስቲያንን መሰረታት። አዳም ከጎኑ ሚስቱን ሔዋንን መሰረተ። ክርስቶስ ከጎኑ በፈሰሰው ደግሞ ሙሽራው ቤተክርስቲያንን መሰረታት። ይህች ቤተክርስቲያን ምንድናት መሰላችሁ? አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው። አንደኛ ጢሞቴዎስ ምዕራፍ 3 ላይ የሕያው እግዚአብሔር ቤት የእውነት ግድግዳ የእግዚአብሔር ቤተ መንግስት ናት። እዚህ ቤተክርስቲያን ውስጥ ታውቃላችሁ፣ የቤተክርስቲያኑ አጥር እኮ እንዲህ ብሎ የሚታጠረው እንደው ሌባ እንዳይገባበት ምናምን ተብሎ ብቻ እንዳይመስላችሁ። ሁለቱ አጥሮች እንዲህ ብለው የሚጋጠሙት የእግዚአብሔር እጆችን የሚወክሉ ናቸው።